ሰላም ጤና ይስጥልን ውድ የዩቲዩብ ቻናላችን ቤተሰቦች እንደምን አላችሁ? የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንዲሆኑ እንጋብዛለን። ስፖርታዊ ዜናዎችን ይዘን ቀርበናል። እስከ ዜናዎቹ መጨረሻ ድረስ እንድትከታተሉን በአክብሮት እንጠይቃለን። የመርሲሳይዱ ክለብ ሊቨርፑል ከኖቲንጋም ፎረስት ጋር ያደረገውን የሊግ መርሃ ግብር 3-0 በሆነ ውጤት ተሸንፏል። የኖቲንጋምን የማሸነፊያ ግቦች ጊብስ ዋይት፣ ሙሪሎና ሳቮና ከመረብ ማሳለፍ ሲችሉ በአሰልጣኝ አርኔ ስሎት የሚመሩት ሊቨርፑሎች በውድድር ዓመቱ 6ኛ የሊግ ሽንፈታቸውን አስተናግደዋል። በሌሎች ጨዋታዎች ብሬንትፎርድን 2-1፣ ፉልሃም ሰንደርላንድን 1-0፣ ክሪስታል ፓላስ ወልቭስን 2-0 ሲያሸንፉ በርንማውዝ ከዌስትሃም ዩናይትድ 2-2 ተለያይተዋል። የሊግ ደረጃቸው ሊቨርፑል በ18 ነጥብ ወደ 11ኛ ሲወርድ ኖቲንጋም ፎረስት በ12 ነጥብ 16ኛ መሆን ችሏል። የካታሉን ክለብ ባርሴሎና ከአትሌቲክ ቢልባኦ ጋር ያደረገውን የላሊጋ መርሃ ግብር 4-0 በሆነ ውጤት ማሸነፍ ችሏል። የባርሴሎናው የማሸነፊያ ግቦች ፌራን ቶሬስ፣ ሮበርት ሉዋንዶስኪና ፌርሚን ሎፔዝ አስቆጥረዋል። ባርሴሎና ማሸነፉን ተከትሎ የላሊጋውን መሪነት መረከብ ችሏል። ባርሴሎና በ31 ነጥብ አንደኛ ላይ ሲቀመጥ አትሌቲኮ ቢልባኦ በ17 ነጥብ 8ኛ ላይ ይገኛል። የሊቨርፑል አምበል ቨርጂል ቫን ዳይክ ቡድናቸው አስቸጋሪ ጊዜ ላይ እንደሚገኝ ከጨዋታው በኋላ ተናግሯል። በጣም አስቸጋሪ ሁኔታ ውስጥ ነን ሲል ስለ ቡድኑ ቁመና የተናገረው ቫን ዳይክ ከዚህ ማጥ በፍጥነት መውጣት አለብን ሲል ተደምጧል። ስለ ሁኔታው በማውራት ብቻ ከችግሩ መውጣት አይቻልም ሲል ያሳሰበው ቫን ዳይክ እኔም ማውራት ስላለብኝ ነው እዚህ የማወራው ብሏል። ይሄ የሁላችንም ችግር ነው፣ ኃላፊነት ወስዳለሁ፣ ሁሉንም መውሰድ አለበት፣ ጠንክረን መስራት አለብን ሲል ቨርጂል ቫን ዳይክ አስተያየቱን ሰጥቷል። የመርሳይስዱ ክለብ ሊቨርፑል አሰልጣኝ አርኔ ስሎት ከትናንትናው ሽንፈት በኋላ ኃላፊነቱን ወስዳለሁ በማለት ተናግረዋል። ክለቡ በአስቸጋሪ ጊዜ ውስጥ እያለፈ ነው ያሉት አርኔ ስሎት የኔ ኃላፊነት ነው፣ ብንሸነፍም ብናሸንፍም ኃላፊነት ወስዳለሁ ብለዋል። ሴለ ውጤቱ የተጠየቁት አሰልጣኙ በመጀመሪያ ግማሽ ሰዓት ያሳየነው እንቅስቃሴ ካየነው ያልተጠበቀ ውጤት ነው የተመዘገበው ሲሉ ተደምጠዋል። በሜዳችን በየትኛውም ቡድን 3-0 በመሸነፍ በጣም መጥፎ ውጤት ነው ሲሉም አርኔ ስሎት አስተያየታቸውን ሰጥተዋል። ወደላኛው የትናንት ጨዋታ ስናመራ በእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ሲቲ ከኒውካስትል ዩናይትድ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ተሸንፏል። የኒውካስትል ዩናይትድ የማሸነፊያ ግቦች ባርነስ 2 ጎል ሲያስቆጥር ለማንቸስተር ሲቲ ሩበን ዲያስ ከመረብ አሳርፏል። ማንቸስተር ሲቲ በውድድር ዘመኑ 4ኛ የፕሪሚየር ሊግ ሽንፈታቸውን አስተናግደዋል። ባርነስ ከ22 ዓመት በኋላ ማንቸስተር ሲቲ ላይ በጨዋታ 2 ጎል ያስቆጠረ የመጀመሪያው የኒውካስትል ተጫዋች ሆኗል። ከዚህ በፊት ይህንን ያደረገው የኒውካስትል ዩናይትድ ተጫዋች አለን ሽረር 2003 ላይ ነበር። ማንቸስተር ሲቲ በ22 ነጥብ 3ኛ ደረጃ ላይ ሲቀመጥ ኒውካስትል ዩናይትድ 15 ነጥብ 14ኛ ደረጃ ላይ ይገኛል። ፈረንሳዊው የመሃል ሜዳ ተጫዋች ፖል ፖግባ ከዓመታት በኋላ ወደ እግር ኳስ መመለስ ችሏል። ሞናኮ ሬኒስ 4-1 እየተመራ ባለበት ጨዋታ ፖል ፖግባ ተቀይሮ በመግባት ጨዋታውን አድርጓል። ከአበረታች ንጥረ ነገር ጋር በተያያዘ ከእግር ኳስ ታግዶ የቆየው ፖል ፖግባ ከ811 ቀናት በኋላ ሜዳ ላይ ታይቷል። ፖል ፖግባ ለመጨረሻ ጊዜ ሜዳ ላይ የታየው በ2023 መስከረም ወር ላይ ነበር። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ሳውዲ አረቢያን ባለሀብቶች ኒውካስትል ዩናይትድ እንደቀየሩ ተናግረዋል። ኒውካስትል ዩናይትድ በሳውዲ እጅ ከወደቀ ወዲህ የተለየ ክለብ ሆኗል ያሉት ጋርዲዮላ እነሱ አስደናቂ ስራ ሰርተዋል ሲሉ አድንቀዋል። አስደናቂ ጨዋታ ነበር፣ ለእንግሊዝ ፕሪሚየር ሊግ ጥሩ ማስታወቂያ ይሆናል ሲሉ ፔፕ ጋርዲዮላ ተናግረዋል። ስለ ዳኝነቱ የተጠየቁት ፔፕ ጋርዲዮላ ምንም አልልም፣ ሁሉም ነገር ጥሩ ነው ሲሉ ምላሽ ሰጥተዋል። ብዙ የግብ ዕድሎችን አባክነናል፣
አርሰናል በሁለተኛው አጋማሽ የተሻለን ነበር፣ ጎል ገባብን፣ በመጨረሻ ውጤት ማግኘት አልቻልንም ሲሉ አስተያየታቸውን ሰጥተዋል። የኒውካስትሉ ዩናይትድ አሰልጣኝ ኤዲ ሃው አሰልጣኝ ፔፕ ጋርዲዮላን ለመጀመሪያ ጊዜ በማሸነፋቸው መደሰታቸውን ገለጹ። ኤዲ ሃው ሲናገሩ ፔፕ ጋርዲዮላን ለማሸነፍ ረጅም ጊዜ ጠብቄያለሁ ያሉ ሲሆን አክለውም እሱ አስደናቂ አሰልጣኝ ነው ብለዋል። ጥሩ መንፈስ፣ ጥንካሬ፣ ኃይል ሁሉንም ዛሬ ሜዳ ላይ ነበር ሲሉ አሰልጣኝ ኤዲ ሃው ቡድናቸው እንዳስደሰታቸው ተናግረዋል። አሰልጣኝ ኤዲ ሃው አሰልጣኝ ፔፕ ጋርዲዮላን ከ19 ጨዋታ በኋላ ለመጀመሪያ ጊዜ ረድተዋል። በፈረንሳይ ሊግ መሪው ፒኤስጂ ከሌ ሃቬር ጋር ያደረገውን ጨዋታ 3-0 በሆነ ውጤት አሸንፏል። የፒኤስጂን የማሸነፊያ ግብ ኔቪስ ካንግኢንሊ እና ብሬድሌይ ባርኮላ አስቆጥረዋል። ፒኤስጂ ማሸነፉን ተከትሎ ነጥቡን 30 በማድረስ የሊጉን መሪነት አጠናክሯል። በአሰልጣኝ ሉዊስ ኢንሪኬ የሚመራው ፒኤስጂ ሮብ ከቶትንሃም ጋር የአውሮፓ ሻምፒየንስ ሊግ ጨዋታ ያደርጋል። ተመልካቾቻችን ዛሬ አርሰናል ከቶትንሃም ጋር የሚያደርገውን ጨዋታ የሚያሸንፍ ከሆነ መሪነቱን በሰፊ የነጥብ ልዩነት መምራት የሚችል ይሆናል። ስለ አርሰናልና ቶትንሃም ያለውን ዝርዝር መረጃዎችን እንገራችሁ። አርሰናል ጋብሪኤል ማጋሌሽ እንደማይኖር የተረጋገጠ ሲሆን ሪካርዶ ካላፊዮሪ ደግሞ አንድ ልምምድ ያለፈው ሲሆን የመጨረሻውን ልምምድ ግን አድርጓል ተብሎ ተገልጿል። ቪክቶር ዮኬሬሽና ጋብሪኤል ማርቲኔሊ በጉዳት ምክንያት ኢንተርናሽናል ብሬክ ለንደን የቆዩ ሲሆኑ ሁለቱም ወደ ልምምድ ተመልሰዋል። ነገር ግን ሚኬል አርቴታ በግልጽ አልተናገረም ስለመሰለፋቸው። ጋብሪኤል ጄሱስ ከ11 ወራት በኋላ ወደ ሙሉ ልምምዱ ተመልሷል። ኖኒ ማዱኬ፣ ካይ ሃቨርትስና ማርቲን ኦዴጋርድ ጥሩ የማገገም ሂደት ላይ ቢሆኑም ለዛሬው ጨዋታ ይደርሳሉ ተብሎ አይጠበቅም። በቶትንሃም በኩል ለሀገራቸው በሚጫወቱበት ወቅት ጉዳት ገጥሟቸው የነበሩት ፓፔ ሳርና ሉካስ ቨርግቫል ወደ ሙሉ ልምምድ ተመልሰዋል። ሃምስተርኒን ከሜዳ ያራቀው ቡኖ ዴቪስ ልምምድ እንዳደረገም ተዘግቧል። ሞሐመድ ኩዱስ ከጉዳቱ አገግሞ ቡድኑን ማገልገል እንደሚችል የተገለጸ ሲሆን ለብዙ ጊዜ በኤሲኤል ምክንያት ከሜዳ ርቆ የነበረው ራዱ ድራጉሲን በመደበኛ ልምምድ መስራት እንደጀመረም ተገልጿል። ዶሚኒክ ሶላንኬ፣ የቪስ ቢሱማ፣ ጄምስ ማዲሰን፣ አርቺ ግሬይ እና ኮታ ታካይ በዛሬው ጨዋታ የማይኖሩ ተጫዋቾች ናቸው። አርሰናል ባለፉት በሊጉ ካደረጋቸው ያለፉት የለንደን ደርቢ ጨዋታዎች ከለንደን ክለቦች ጋር ማለትም ነው በውስጥ በአንድ ጨዋታ ብቻ ነው ሽንፈት የገጠመው። አርሰናል በሁሉም ውድድሮች በኤሚሬትስ በሁሉም ውድድሮች ባደረጋቸው ያለፉት 8 ጨዋታዎች አንድ ጎል ብቻ ነው የተቆጠረበት። አርሰናል በሊጉ በኤሚሬትስ ተከታታይ 5 ጨዋታዎችን በክሊንሺት ማሸነፍ የቻለ ሲሆን 6 ጨዋታዎችን በሜዳው ግብ ሳይቆጠርበት ለመጨረሻ ጊዜ ያሸነፈው 2008 ላይ ነበር። ሚኪ ቫን ዴቪን በዚህ ሲዝን በሁሉም ውድድሮች 6 ጎሎችን በማስቆጠር ከመሃል ተከላካዮች የሚስተካከለው የለም። ቶማስ ፍራንክ አርሰናልን ለመጀመሪያ ጊዜ 2021 ላይ ገጥሞ ድል ካደረገ በኋላ ድል አስመዝግቦ አያውቅም። ቡካዮ ሳካ ቶትንሃምን በገጠመባቸው ያለፉት 4 ጨዋታዎች ላይ 2 አሲስትና 2 ጎል ማስቆጠር ችሏል። አሰልጣኞች አስተያየት በዛሬው ጨዋታ ላይ ምን ይመስላል የሚለውን እንንገራችሁ። ሚኬል አርቴታ የተለየ ተጫዋች ነው፣ የተለየ ጨዋታ ነው። እርግጥ ነው ትልቅ ከተማ ነው፣ ግን እኛም እነሱን መቆጣጠር የምንፈልገው ቦታ ላይ ነው ያለነው። ሰሜን ለንደን ከቅርብ ዓመታት ወዲህ ይህንን ደርቢ እየተቆጣጠር ነው መተናል። ጨዋታዎችን በደጋፊዎች ፊት ስታደርግ የተለየ ስሜት ነው ያለው። እናም የጨዋታ ሰዓቱ አልደርስ ብሎናል ሲሉ የሰሜን ለንደኑ ክለብ አርሰናል አሰልጣኝ ሚካኤል አርቴታ አስተያየታቸውን ሰጥተዋል። ቶማስ ፍራንክም እንዲሁ እኔም አርቴታም ጨዋታውን መቆጣጠር ነው ደስ የሚለን፣ ያ ደግሞ የዛሬውን ጨዋታ ጡዘት ውስጥ ይከተዋል። ደጋፊን የሚያዝናና የጨዋታ ጡዘት ይሆናል። ግልጽ ነው፣ ከባድ ጨዋታ ነው የሚሆነው ሲሉም አስተያየታቸውን ገልጸዋል።
አርሰናል ይጠቀመዋል ተብሎ የተገመተው አሰላለፍ ራያ፣ ቲምበር፣ ሳሊባ፣ ሞስኬራ፣ ካሊፌሪና ኤዜ፣ ዙቤሚንዲ፣ ራይስ፣ ሳካ፣ ሜሪኖ፣ ትሮሳርድን ያሰልፋል ተብሎ ይገመታል። ቶትናም ቪካሪዮ፣ ፖሮ፣ ሮሜሮና ቫንዴቪን፣ ስፔንስ፣ ፓሊሃ፣ ቤንታኩር፣ ኩዱስ፣ ሳር፣ ሲሞንስ ኤንድ ሪቻርሊሰንን ያሰልፋል ተብሎ ይገመታል። ተመልካቾቻችን ከውጤት በኋላ የምንነግራችሁ ይሆናል ማለት ነው። እሺ ዛሬ በአውሮፓ አምስቱ ታላላቅ ሊጎች ውስጥ ዛሬ የሚደረጉ ጨዋታዎችን ስንነግራችሁ በእንግሊዝ ፕሪሚየር ሊግ ሊድስ ዩናይትድ ከአስቶን ቪላ 11 ሰዓት ላይ የሚደረገው ጨዋታ ይጠበቃል። እንዲሁ አርሰናል ከቶትናም ምሽት 1 ሰዓት ተኩል ላይ የሚያደርጉት ጨዋታ ተጠባቂ ነው። በስፔን ላሊጋ እንዲሁም ሪያል አቬዶ ከራዮ ቫልካኖ ጋር 10 ሰዓት ላይ የሚጫወቱ ሲሆን ሪያል ቤቲስ ከጂሮና 12 ሰዓት ከሩብ፣ ኤልቼ ከሪያል ማድሪድ 5 ሰዓት ላይ የሚጫወቱ ይሆናል። ወደ ሀገር ውስጥ ስፖርታዊ መረጃ ስናመራ ዛሬ ለ25ኛ ጊዜ የተዘጋጀው ታላቁ ሩጫ በኢትዮጵያ እየተካሄደ ይገኛል። በዚህም ሩጫው እስከሚጠናቀቅ ድረስ መንገዶች ለተሽከርካሪ ዝግ እንደሚሆኑ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳውቋል። ውድድሩ ተጀምሮ እስከሚጠናቀቅ ከኦሎምፒያ አደባባይ ወደ መስቀል አደባባይ፣ ከጥላሁን አደባባይ ወደ ሴንት ጆሴፍ መብራት ለከባድ ተሽከርካሪ አጎና ሲኒማ፣ ከአፍሪካ ህብረት መብራት ወደ ሜክሲኮ አደባባይ እንደዚሁ የሚወስደው መንገድ ዝግ እንደሆነ ተነግሮናል። ከሴቶች አደባባይ ወደ ካሳንቺስ ቶታል የሚሄደው መስመር እንዲሁ ዝግ ነው ማለት ነው። በተገለጹት መስመሮች ዛሬ እንግዲህ ውድድሩ ተጀምሯል። ከትናንት ቅዳሜ ምሽት 12 ሰዓት ጀምሮ ነው መኪና ለአጭርም ይሁን ለረጅም ጊዜ ማቆም የተከለከለ መሆኑን ፖሊስ ይፋ ያደረገው። ለውድድሩ ተሳታፊዎች ለጋራ ደህንነት ሲባል ፍተሻ እንደሚኖር አሳውቋል። አስፈላጊውን ትብብር እንድታደርጉም ፖሊስ ጥሪውን አስተላልፏል ማለት ነው። በመንገድ ግንባታ ምክንያት ከቦሌ ሩዋንዳ አቅጣጫ ወደ ውሃ ልማትና ተቃራኒ አቅጣጫ የሚወስደው መንገድ ለትራፊክ ዝግ ሆኗል ማለት ነው። በዚህም በተጠቀሱት መንገዶች ዝግ መሆናቸውን የአዲስ አበባ ፖሊስ ይፋ አድርጓል። ተመልካቾቻችን ለሰዓቱ የነበረን ስፖርታዊ ዜናዎች እዚህ ላይ ያበቃ። ስለተከታተላችሁ እናመሰግናለን። በማታው ስፖርታዊ ዜናዎች እንገናኛለን። እስከዛው መልካም ጊዜ ተመኘን። ሰናይ ጊዜ ነው።